ሃይ ጋይስ እንዴት ናችሁ? ዛሬ ከረጅም ጊዜ በኋላ ቤተሰቦቼን ለማየት ሐዋሳ ላይ ሄድን። አብረን ፓክ እናድርግ። ብዙ ጊዜ ለበዓል ቤተሰቦቼ ጋር ሲሄድ ታውቃላችሁ ሰርፕራይዝ አረጋቸዋለሁና በዚህኛው ደግሞ በጣም ለየት ያለ እማትገምቱት ትልቅ ሰርፕራይዝ ነው ይዤላቸው የሚሄደው። አባቴ ብዙ ጊዜ አዲስ አበባ ነው የሚኖረውና ቤተሰቦቼ በሙሉ እዚህ መግባት ይፈልጋሉ። እኔም እዚህ አጠገቤ እንዲሆኑልኝ በጣም ነው የምፈልገው። አሁን ደግሞ ካገባው በኋላ ልጅም ምናምን ስለሚመጣ እናቴ እዚህ እንድትሆን በጣም ነው የምፈልገውና ስለዚህ እነሱ እዚህ እንዲገቡልኝ ቤት ገዝቼላቸው ነው ለገና ሰርፕራይዝ ማረጋቸው። ከሰርጉ በኋላ ቤት እየፈለግን ነበር። የቤት ዋጋ በጣም ተወዷልና ፋይናሊ ከባለቤቴ ጋር ተማክረን ሰዎችን ማጠይቀን ሪል ስቴት ለመግዛት ነው ዲሳይድ ያደረግነው። ሎኬሽኑ መሀል ፒያሳ፣ ዋጋው ደግሞ ከሄድንባቸው ሪል ስቴቶች በጣም ቆንጆ ሆኖ ያገኘነው ሜሪት ፕሮፐርቲ ነው። ወደዛ ሄድኩኝ። ከባለ 1 እስከ ባለ 3 አላቸው፣ ፔንታውስም አላቸው። ባለ 2ቱን ዲሳይድ አደረግኩኝ። 10% ዳውን ፔመንት ከፈልኩኝ። 60%ን ደግሞ እየተገነባ በ3 ዓመት ነው የምከፍለው። ከገቡ በኋላ ደግሞ ቀሪውን 40% እስከ 20 ዓመት ድረስ በባንክ አመቻቹልኝ። ግን ቅድሚያ ሙሉ ክፍያውን ለሚከፍል ደግሞ 30% ዲስካውንት ያደርጉላቸዋል። እኔም ሳይቴጄ በአካል አየሁት። ቦታው እንደምታዩት ከአራዳ ፓርክ ፊት ለፊት ከፍሬንድሺፕ ፓርክ ጀርባ ነው። ካለቀ በኋላ ቪው እንዴት እንደሚያምር መገመት ትችላላችሁ። እኔም እንግዲህ ፕሮሰሲን ጨርሼ ተፈራረምኩኝ። እናንተም ደግሞ ይሄን ቤት የራሳችሁ ለማድረግ የኛ ጎረቤት ለመሆን ከላይ ባለው ቁጥር እየደወላችሁ የግላችሁ ማድረግ ትችላላችሁ። ቤቱ አልቆ ቤተሰቦቼ እዚህ እስኪመጡልኝ እንዴት እንደጓጓው ስለሁሉም ደግሞ እግዚአብሔር ይመስገን። በኮሜንት ላይ ቤተሰቦቼን እንኳን ደስ አላችሁ በላችሁ። እወዳችኋለሁ። ባይ